አንድ ቤት ልከራይ ሄድኩኝና አላከራይም አለችኝ ልጅቷ። ለምን ሙስሊም ነህ አለች። ከዛ ደላለው አንቺ ምን ከሱ ጋር ምን አለሽ? የምታከራይ ከሆነ አከራይ፣ ባለፈውም ሳይከራይ አንድ ወር ቆየብሽ፣ አሁን ብታከራይ ይሻል። እሺ መታወቂያ ያምጣ፣ ምን ይበል፣ ችግር ካለ ቶሎ እንዲወጣልኝ እንፈራረም አለ። ችግር የለም። ልክ 15 ቀን ከቆየ በኋላ ባለቤቴ ጋር መጣ። ሙስሊም ማለት እንደዚህ ነው እንዴ አለቻት። እሷ የተሳላላት አለ። አዎ ምን ነው? አይ እኔ ሌላ ነገር ነበር ማስበው፣ እኔ እኮ አላከራይም ስንት ጊዜ ቆይቻለሁ። 2 ወር ልክ ስንቆይ በአጋጣሚ ብር ፈልጎ ቀኑ አልደረሰም የሚከፈልበት ይክራይ። ከባለቤቴ ጋር ተነጋገርና እኛ በቀኑ ይታሰብልናል፣ ግን እነሱ አስፈላጊያቸው ከሆነ እኛ ጋር የውጭኛው ብር ከሚጠፋም ለነሱ ብንሰጣቸው ስንል በጣም ገረማትና እዚህ ቤት ብዙ ሰዎች ገብተዋል አለች። 2 ወር 3 ወር እያለፈ ወንድሞች እየተመጡ ነበር የሚቀበሉልኝ። እንደዚህ ተመልክቼ አላውቅም። ምንድነው አለ። 6 ወር ቆየውና ልለቅ ፈለኩኝ። በምን አካባቢው መስጂድ የለውም፣ ለልጆችም ለትምህርት ብዬ ሌላ ቦታ ልከራይ ሲሄድ ወላሂ ልጅቷ ማልቀስ ጀመረች። ምን አጠፋው? ቤት ክራይ ልቀንስ? እኔ እንደዚህ አይነት ጎረቤት ተመልክቼ አላውቅም። ለሌላው ይሄንን ልናሳይ ይገባል። እቺ ሴት ከወጣን በኋላ ትዝ ይለኛል ረጅም ጊዜ ድረስ ሀዲያ ይዛ እየመጣች ቤት ትዘይረን ነበር። احسن الى الناس ለሰዎች ምን ጊዜ መልካም ሆነ። ارحموا من في الارض يرحمكم من في السماء